ውድ የአዲስ አካዳሚ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ የግሬድ 9 ቻፕተር 3 ፓርት 4 ይዘን ተከስተናል። በዚህ ፓርት የምናየው ምንድነው ግራፊካል ሜትድ ኦፍ ሶልቪንግ ሊነር ኢኩዌሽን ኢንቱ ቫሪያብል። ሁለት ቫሪያብል ያላቸውን ሊነር ኢኩዌሽኖችን ግራፊካል ሜትድ ተጠቅመን እንዴት ሶልቭ እናደርጋለን የሚለውን እናያለን። በዚህ ቪዲዮ በደንብ ተከታተሉ፣ ምክንያቱም ግራፍ ኢዝ ቤዚክ ፎር ማትማቲክስ። ግራፍ ለማትስ በጣም ቤዚክ ነው። ለቀጣይ ቻፕተርም ደግሞ ኢኒኳሊቲ ላይ ስትመጡ ይይዛችኋል። መሰረቱ እዚህ ስለሆነ እዚህ ያለውን ግራፊካል ሜትድ እንዴት ሶልቭ እንደምናደርግ በደንብ ብሬክዳውን እናደርገዋለን። ቀጥታ ወደ ቪዲዮ እንገባለን ማለት ነው። ኤኒ ሊነር ኢኩዌሽን ኢንቱ ቫሪያብል፣ የትኛውም ሊነር ኢኩዌሽን ባለ ሁለት ቫሪያብል ተሰጥቶ ግራፊካል ሜትድን ተጠቅማችሁ ሶልቭ አድርጉ ከተባለ ግራፊካል ሜትድን ተጠቅማችሁ ሶልቭ አድርጉ ከተባለ የምንጠቀማቸው ስቴፖች እነዚህ ናቸው። 5-7 ስቴፖች እንጠቀማለን። የመጀመሪያው ስቴፕ ምንድነው? ሶልቭ ፎር ዋይ ኢን ኢች ኢኩዌሽን። ለምሳሌ ሊነር ኢኩዌሽን ኢንቱ ቫሪያብል ኤክስ ፕላስ ዋይ እኩል ይሆናል ማይነስ 8 ኤክስ እኩል ይሆናል ዋይ ማይነስ 1 ኤክስ ፕላስ ዋይ እኩል ይሆናል ማይነስ 8 አንድ ኢኩዌሽን ነው። ኤክስ እኩል ይሆናል ዋይ ማይነስ 1 ሌላ ኢኩዌሽን ነው። ስለዚህ ሁለት ኢኩዌሽን ሊነር ሲስተም ኦፍ ሊነር ኢኩዌሽን ኢንቱ ቫሪያብል ነው። ይሄ እንደ አንድ ሲስተም ኦፍ ሊነር ኢኩዌሽን ነው፣ ግን ሁለት ቫሪያብል አለ። ይሄን ቫሪያብል ሶልቭ ከማድረጋችን በፊት ምንድነው ሶልቭ ፎር ዋይ ኢን ኢች ኢኩዌሽን፣ እያንዳንዱ ለዚህኛው ኢኩዌሽን ዋይ እኩል ይሆናል ብሎ ኢኩዌሽን መስራት፣ ለዚህኛው ኢኩዌሽን በተመሳሳይ ዋይ እኩል ይሆናል ኢኩዌሽን መስራት። የመጀመሪያው ስቴፕ ሶልቭ ፎር ዋይ ኢን ኢች ኢኩዌሽን፣ እያንዳንዳቸው ኢኩዌሽን ላይ ለዋይ መፈለግ። ፎር ኤግዛምፕል ልክ እዚህ ጋር ብንመጣ ኤክስ ፕላስ ዋይ እኩል ይሆናል ማይነስ 8። ይሄ ለዋይ ስንፈልገው ዋይ እኩል ይሆናል ማይነስ 8 ማይነስ 2x ዲስ ኢምፕላይስ ዋይ እኩል ይሆናል ማይነስ 2x ማይነስ 8 ማለት ነው። ኦኬ ከዛስ እዚህኛው ኢኩዌሽን ላይ ኢች ኢኩዌሽን ነው ማለት ነው። ኢች ኢኩዌሽን እያንዳንዳቸው ኢኩዌሽን ላይ ለዋይ መፈለግ። ለዚህኛው ኢኩዌሽን ስንፈልገው ይሄ ነው። ለዚህኛው ኢኩዌሽን ስንፈልገው x እኩል ይሆናል ዋይ ማይነስ 1 ዋይ እዚሁ ሳስቀራት ዋይ እኩል ይሆናል ኤክስ ፕላስ 1 ሆነ ማለት ነው። ስቴፕ 1 ይሄ ነው። ስቴፕ 1 ሶልቭ ፎር ዋይ ኢን ኢች ኢኩዌሽን፣ እያንዳንዳቸው ኢኩዌሽን ለዋይ መፈለግ። እዚህኛው ኢኩዌሽን ላይ ዋይ ስፈልጋት ዋይ እኩል ይሆናል ማይነስ ኤክስ ማይነስ 8፣ ለዚህኛው ኢኩዌሽን ዋይ እኩል ይሆናል ኤክስ ፕላስ 1 አድርጌ ፈለኩኝ ማለት ነው። ስቴፕ 1 ኦኬ። ዘ ሰከንድ ኢኩዌሽን ኢዝ ፋይንድ ኤክስ ኢንተርሴፕት ኤንድ ዋይ ኢንተርሴፕት ኦፍ ኢች ኢኩዌሽን። አሁን ዋይ እኩል ይሆናል ማይነስ ኤክስ ማይነስ 8 ብዬ ፈለኩኝ ለዚህኛው። ለዚህ ደግሞ ዋይ እኩል ይሆናል ኤክስ ፕላስ 1 አገኘው። ከዛስ ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት መፈለግ። እንዴት ነው የምፈልገው? ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ለመፈለግ ኤክስ ኢንተርሴፕቱን ለማግኘት ለዋይ 0 መስጠት ነው። በቃ አለቀ። ኤክስ ኢንተርሴፕት ለማግኘት ለዋይ 0 መስጠት። ስቴፕ 2 ኤክስ ኢንተርሴፕት ዋይ እኩል ይሆናል 0 ለዋይ ኢንተርሴፕት ኢንተርሴፕት ኤክስ እኩል ይሆናል 0 መስጠት ነው። እዚህ ጋር ኤክስ ኢንተርሴፕት ሳገኝ ለዋይ 0 ሰጠዋለሁ ነው። ለዋይ 0 ሰጠው ይሄን ይሆናል 0 እኩል ይሆናል ማይነስ 2x ማይነስ 8። ከዛስ ይሄን ወደዚህ ላምጣው 8 እኩል ይሆናል ማይነስ 2x አይደል? ኦቨር ማይነስ 2 ኦቨር ማይነስ 2 ማይነስ 2 ማይነስ 2 ኤክስ እኩል ይሆናል ስንት መጣ? 8 ሲካፈል ኔጌቲቭ 2 ማይነስ 4። ኤክስ ኢንተርሴፕት ኔጌቲቭ 4 አገኘው ማለት ነው። ዋይ ኢንተርሴፕት ለኤክስ 0 መስጠት፣ ለኤክስ 0 ሰጠው ዋይ እኩል ይሆናል ማይነስ 2 ሲባዛ በ0 ለኤክስ 0 ነው። አሁን ኤክስ ማይነስ 8 ይሄ 0 ሲባዛ 0 ዋይ ኢንተርሴፕት እኩል ይሆናል ማይነስ 8። ስለዚህ ለዚህኛው ኢኩዌሽን ኤክስ ኢንተርሴፕት ስንት መጣ? ኤክስ ኢንተርሴፕት ኔጌቲቭ 4 ዋይ ኢንተርሴፕት ማይነስ 8 መጣ። ማይነስ 8 መጣ። ለዚህኛው ኢኩዌሽን ለተሳሳይ ፈልግ ለሁለተኛው ኢኩዌሽን፣ ምክንያቱም ፎር ኢች ኢኩዌሽን ነው የሚለው ፋይንድ ኤክስ ኢንተርሴፕት ኤንድ ዋይ ኢንተርሴፕት ኦፍ ኢች ኢኩዌሽን። ለእያንዳንዳቸው ኢኩዌሽን ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ፈልጉ ነው። ስለዚህ ለመጀመሪያ ኢኩዌሽን ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት አገኘ። ለሁለተኛው ኢኩዌሽንስ በተመሳሳይ ኤክስ ኢንተርሴፕት ለማግኘት ለሁለተኛው ኢኩዌሽን ለዋይ 0 መስጠት ነው። ኤክስ ኢንተርሴፕት ዋይ እኩል ይሆናል 0 ማለት ነው። እሺ 0 እኩል ይሆናል ኤክስ ፕላስ 1 ዲስ ኢምፕላይስ ኤክስ እኩል ይሆናል ማይነስ 1። ምክንያቱም እዚህ ጋር የወሰደው ኤክስ ፕላስ 1 እኩል ነው 0 ነው። ኤክስ እኩል ይሆናል ማይነስ 1። ለዋይ ኢንተርሴፕት ለማግኘት ነው ለኤክስ እኩል ይሆናል 0 መስጠት። ስለዚህ ዋይ ኢንተርሴፕት ለኤክስ 0 ሰጠው ይሆናል ዋይ እኩል ይሆናል 0 ፕላስ 1 ዋይ ስንት መጣ? 1 ዋይ ኢንተርሴፕት 1 መጣ ማለት። ስለዚህ ለዚህኛው ኢኩዌሽን ኤክስ ኢንተርሴፕት እኩል ይሆናል ማይነስ 1 ዋይ ኢንተርሴፕት እኩል ይሆናል 1 አገኘ። ታመከሩ ስቴፕ 2 ጨረስኩ። ስቴፕ 2 ፋይንድ ኤክስ ኢንተርሴፕት ኤንድ ዋይ ኢንተርሴፕት ኦፍ ኢች ኢኩዌሽን ነው የሚለው። ለእያንዳንዳቸው ኢኩዌሽን ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት አገኘ። ሶስተኛው ስቴፕስ ፋይንድ ዘ ስሎፕ ኦፍ ኢች ኢኩዌሽን
ለእያንዳንዳቸው ኢኩዌሽን ስሎፕ መፈለግ ባይ ዘ ወይ ስሎፕ በቀላሉ ስሎፕ ማለት ኢንክሊኔሽን ነው። ከኖርማል ለሆሪዞንታል ሰርፌስ ምን ያህል አንግል ቲልት አድርጓል ወይም ደግሞ ምን ያህል አንግል ኢንክላይን አድርጓል የሚለውን የሚያደርግ ነው። ሶ ስሎፕ ጀነራል ፎርሙላ ስሎፕ ማለት ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ነው። ግን ለሊነር ኢኩዌሽኖች ስሎፕ በዚህ ፎርም ከተቀመጠ ሊነር ኢኩዌሽን በዚህ ፎርም ዋይ እኩል ይሆናል ማይነስ ኤክስ ማይነስ ኤ ወይም ደግሞ ዋይ እኩል ይሆናል ኤኤክስ ፕላስ ቢ ፎርም ከተቀመጠ በዚህ ፎርም ሲቀመጥ ኤ ኢዝ ስሎፕ እቺ ስሎፕ ነች። እቺ ኦልዌይስ ስሎፕ ነች። ስለዚህ ለነዚህ ኢኩዌሽን መጀመሪያውን ስቴፕ ስንሰራ ባይ ዲፎልት ማን ፈልገናል ማለት ነው? ስሎፓችን አግኝተናል ማለት ነው። ምክንያቱም የመጀመሪያው ላይ ሶልቭ ፎር ዋይ ኢን ኢች ኢኩዌሽን ለዋይ ስንፈልግ ዋይ እኩል ይሆናል ማይነስ ኤክስ ማይነስ ኤት ስንል እቺም እያለ ነው ማለት ነው። ዋይ እኩል ይሆናል ኤክስ ፕላስ ቢ ፎርም ገለጽ ነው ማለት ነው። ሶ ኤ ስሎፕ ናት። እዚህ ጋር ስሎፕ ስንት ነች ማለት ነው? ስሎፕ ማይነስ ነች ማለት ነው። ባይ ዲፎልት ማይነስ ነች። እዚህ ጋር ዋይ እኩል ይሆናል ኤክስ ፕላስ ቢ ፎርም ተገልጿል። ይሄኛው ሁለተኛው ላይ ስሎፓችን ስንት ነች? ኤ ዛትስ የኤክስ ኮኤፊሺየንት ስሎፕ ለዚህኛው ኢኩዌሽን ስንት ነው ማለት ነው? አንድ ነው ማለት ነው። ስለዚህ ያገኘው ስሎፕ የምንፈልግበት ዋና ምክንያት ምንድን ነው? የግራፉን ኢንክሪዚንግ ኦር ዲክሪዚንግ ነው የሚለውን ይገልጽልናል። ስሎፕ ኔጌቲቭ ነው ማለት ግራፉ ባይ ዲፎልት ቀጥታ ታውቃላችሁ እንደው ዲክሪዚንግ ግራፍ ነው ማለት። ፎር ኤግዛምፕል የዚህን ግራፍ ቀጥታ ድሮው ሳናደርግ ግራፉን ስሎፕን ብቻ በማየት ግራፉ ምን አይነት ግራፍ እንደሆነ እናውቃለን። ዲክሪዚንግ ግራፍ እንደሆነ እናውቃለን። ምክንያቱም ስሎፓችን ምንድን ነው? ኔጌቲቭ ነው። ስሎፕ ኔጌቲቭ ማለት ግራፉ ዲክሪዚንግ ነው ማለት ነው። ወይዛ ይሄኛው ግራፍ ደግሞ ኤክስ ፕላስ ዋን ነው። ስሎፓችን ፖዚቲቭ ነው። ስሎፕ ፖዚቲቭ ማለት ደግሞ ምን ይነግረናል? ግራፉ ኢንክሪዚንግ ግራፍ ነው ማለት። ስለዚህ ይሄ ግራፍ ኢንክሪዚንግ ግራፍ ነው፣ ይሄ ግራፍ ዲክሪዚንግ ግራፍ ነው። ስቴፕ 3 በዚህ አጠናቀቀ። ስቴፕ 3 በዚህ አጠናቀቀ። ከዛስ ፕሎት ኤክስ ዋይ ኮኦርዲኔት ሲስተም። ኤክስ ዋይ ኮኦርዲኔት ሲስተም ማለት ኤክስ እና ዋይ ፕሎት ጀስት ላይክ ይሄ ዋይ ነው። ዋይ ኢዝ ቨርቲካል፣ ይሄ ዋይ ኮኦርዲኔት ይባላል። ኤክስ ኮኦርዲኔት ኢዝ ሆሪዞንታል ኮኦርዲኔት፣ ኤክስ ኮኦርዲኔት ዲስ ሆሪዞንታል። ይሄ ኤክስ ዋይ ኮኦርዲኔት ሲስተም ይባላል። ይሄ ኤክስ ዋይ ኮኦርዲኔት ሲስተም የእያንዳንዱን የዋይ ዋጋና የእያንዳንዱን የኤክስ ዋጋ ይነግረናል። ሶ እቺ ፖይንት ማለት ለዋይም ለኤክስም 0 0 ማለት ነች። እቺ 0 ነች። ከዚህ ወደዚህ ስንመጣ ኤክስ ምንድነው? ፖዚቲቭ ነው። ኤክስ ፖዚቲቭ 1 2 3 4 5 እያለ ፖዚቲቭ ቁጥሮች ወደዚህ ይቀጥላሉ እስከ ፖዚቲቭ ኢንፊኒቲ ማለት ነው። ይሄ ፖዚቲቭ ኢንፊኒቲ። ወደዚህ ስንመጣ ከ0 ተነስተን ወደ ግራ ስንመጣ ኤክስ ኔጌቲቭ የኤክስ ኔጌቲቭ ቫልዩዎች በሙሉ ወደዚህ ይጻፋሉ ማለት ነው። ከትንሽ ወደ ትልቁ ከ0 ብሎ ኔጌቲቭ 1 ነው፣ ኔጌቲቭ 2 ነው፣ ኔጌቲቭ 3 ኔጌቲቭ 4 እያለ እስከ ኔጌቲቭ ኢንፊኒቲ ድረስ የኤክስ ቫልዩዎች እንደዚህ ይጻፋሉ ማለት ነው። ይሄ ኤክስ ዋይ ኮኦርዲኔት ሲስተም ይነግራል። ከዛስ ይሄኛው ቫልዩ ደግሞ የዋይ ቫልዩ ነው። የዋይም ፖዚቲቭ እና ኔጌቲቭ የዋይ ዋጋዎች ይኖራሉ። የዋይ ፖዚቲቭ ቫልዩዎች ወደዚህ ይጻፋሉ 0 1 2 3 4 እያለ አሁንም የዋይ እስከ ፖዚቲቭ ኢንፊኒቲ ይቀጥላል። ዋይ አሁንም ከ0 ወርታች ስንመጣ ይሄ የዋይ ኔጌቲቭ ቫልዩዎች ከዚህ ወርታች ይጻፋሉ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5። ይሄ ምንድነው? ኤክስ ዋይ ኮኦርዲኔት ሲስተም ይባላል። ይሄ ላይ ኤክስ ዋይ ኮኦርዲኔት ሲስተም። ስለዚህ እንደዚህ አይነት ኤክስ ዋይ ኮኦርዲኔት ሲስተም ነው ማድረግ ነው አራተኛው ስቴፕ። ከዚህ ጀምሮ ወደ ላይ ያሉ ላይኖች ዋይን ያመለክታሉ። የዋይ ፖዚቲቭ ዋጋዎች ናቸው። ከዜሮ ወደ ቀኝ ስንመጣ ሆሪዞንታሊ ስንመጣ ወይም አግድም ስንመጣ የኤክስ ቫልዩ ናቸው። ኤክስ ከዜሮ ወደ ፖዚቲቭ ቫልዩ 1 2 3 4 5 6 እያለ ወደ ላይ፣ ወደዚህ ደግሞ ኔጌቲቭ ያመለክታል። ጀስት ራይት ወይም ይሄ ነው ማለት ነው። ከዛስ ይሄን ካደረግን በኋላ ኢንዲኬት ድራው ስትሬት ላይን ፓሲንግ ስሩ ኤክስ ኤንድ ዋይ ኢንተርሴፕት ኦን ዘ ኤክስ ዋይ ኮኦርዲኔት ሲስተም። አሁን ተመልከቱ እዚህ ጋር ኤክስ ኢንተርሴፕት አግኝተናል፣ ዋይ ኢንተርሴፕት አግኝተናል ለመጀመሪያ ኢኩዌሽን። ለሁለተኛው ኢኩዌሽንም ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት አግኝተናል። ስለዚህ ለመጀመሪያ ኢኩዌሽን ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ብንፈልግ የኤክስ ኢንተርሴፕታችን ስንት ነው? መጀመሪያ ኢኩዌሽን ላይ -4 ኤክስ ኔጌቲቭ 4 ማለት ኤክስ ኔጌቲቭ 4 ማለት እቺ ነው ታየታ ኤክስ ኔጌቲቭ 4። እሺ ከዛስ ዋይ ኢንተርሴፕት ዋይ ኔጌቲቭ 8 ዋይ ኔጌቲቭ 8 ማለት ይሄ ኦልሞስት የዋይ ኔጌቲቭ ቫልዩ ከዚህ ቦታች የሚገት ኔጌቲቭ 8 እዚህ አካባቢ ይገኛል ማለት ነው ኔጌቲቭ 8። ስለዚህ የዚህ ግራፍ ምን እናደርጋለን ማለት ነው? የዚህ ግራፍ ድሮው ስትሬት ላይን ቀጥ ያለ መስመር ነው። ሊኒየር ኢኩዌሽኖች ሊኒየር ማለት ከመጀመሪያው ስንገባ ሊኒየር ማለት ስትሬት ነው ማለት ስትሬት ግራፉ ስትሬት ላይን ሆነ። ከዛ ድሮው ስትሬት ላይን ፓሲንግ ስሩ ዘ ኤክስ ኤንድ ዋይ ኢንተርሴፕት በኤክስ እና በዋይ ኢንተርሴፕት የሚያልፍ ቀጥ ያለ መስመር መስራት ነው። ቀጥ ያለ መስመር ሶ በኤክስ እና በዋይ ይሄ ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት በዚህ ፖይንት እና በዚህ ፖይንት የሚያልፍ ቀጥ ያለ መስመር ድራው አደርጋለሁ ማለት ነው። ስለዚህ ይሄ ቫልዩ ማለት ነው ይሄ ግራፍ የሆነ ማለት ምን አይነት ግራፍ? የቱ ግራፍ? የዚህ ግራፍ የዚች ግራፍ 2x ፕላስ y እኩል ይሆናል -8 የሚለው ግራፍ ሆነ ማለት ነው። x ፕላስ y እኩል ይሆናል -8 የሚለው ግራፍ ሆነ ማለት ነው። ከዛስ
አሁንም ለዚህኛው ድሮ ማድረግ ልክ ይሄን ድሮ እንዳደረግኩት ለሁለተኛው ደግሞ ለሁለተኛው ኢኩዌሽን y እኩል ይሆናል x + 1 ለሚል ኢኩዌሽን x ኢንተርሴፕት ስንት አግኝቻለሁ? -1 x -1 የx ቫልዩ -1 እቺ ጋር y ኢንተርሴፕት ፖዚቲቭ 1 y ኢንተርሴፕት ፖዚቲቭ 1 ፖዚቲቭ 1 y ፖዚቲቭ 1 ማለት ይሄ ነው y ዋጋ ፖዚቲቭ 1 አሁንም በx ኢንተርሴፕት እና በy ኢንተርሴፕት የሚያልፍ ስትሬት ላይን ድሮ ማድረግ ነው። ይሄ ስትሬት ላይን በዚህና በዚህ ማለት ያለበት ቀጥ ያለ መስመር በዚህና በዚህ የሚያልፍ ቀጥ ያለ መስመር ሰራ ጀስት ላይክ እንደዚህ አይነት ይመጣልኛል። እንደዚህ አይነት ላይ ይመጣልኛል። ዶንት ይሄ እንዳትሰራላችኋለሁ እያንዳንዳቸውን ኢኩዌሽን እንዳት ስለምሰራላችሁ ለማሳየት ነው። አትጨናነቁ፣ ችግር የለውም። እዚህ ጋር ካልታያችሁ በደንብ ሰራዋለሁ፣ ችግር የለውም። ሰው ምን ሆነ እያንዳንዳቸው ኢንተርሴፕት ተጠቅመን ድሮ አደረግን። ከዛስ ግን በምንድን ነው? በአንድ ኮኦርዲኔት ሲስተም በዛ ነው ዋን ኤክስ ዋይ ኮኦርዲኔት በዚህ ኤክስ ዋይ ኮኦርዲኔት ሲስተም ሁለቱንም ድሮ አደረግን፣ ስትሬት ላይን ድሮ አደረግን። ከዛ ስድስተኛ አይደንቲፋይ ዌዘር ዘ ላይንስ አር ፓራላል ኢንተርሴክት ኦር ኦቨርላፕ። አሁን ተጠንቀቁ። ሊነር ኢኩዌሽኖችን በሁለት ቫሪያብል የመጡ ሲስተም ሊነር ኢኩዌሽኖችን ግራፋቸውን ስንሰራ ከሶስት ውጭ ሌላ አማራጭ የላቸውም። የመጀመሪያው አማራጭ ሁለቱ ግራፎች በአንድ ኮኦርዲኔት ሲስተም ሲሰሩ ወይ ፓራላል ነው የሚሆኑት፣ ወይ ኢንተርሴክት ነው የሚያደርጉት፣ ወይ ኦቨርላፕ ነው የሚያደርጉት። ከዚህ ውጭ ሄዱ የግራፍ ባህሪያቸው ከዚህ ውጭ ሄዱ። ግራፎቹ ሁለቱም ግራፎች ሲሳሉ ወይ ኢንተርሴክት ያደርጋሉ ልክ እንደዚህ፣ ወይ ደግሞ ፓራላል ይሆናሉ እናየዋለን። አለስ ኦቨርላፕ ነው የሚያደርጉት። ከዚህ ውጭ ሊሆን አይችልም። ከዛስ ፓራላል ናቸው ማለት የሚነግረን ነገር አለ። ፓራላል ናቸው ማለት ፓራላል ላይኖች ምን ሊሆኑ አይችሉም? ሊገናኙ አይችሉም አይደል? ስለዚህ ፓራላል ናቸው ማለት ሲስተም ኦፍ ሊነር ኢኩዌሽኑ ሶሉሽን የለውም ማለት ነው። ዘ ሶሉሽን ሴት ፋይንድ ዘ ሶሉሽን ሰባተኛ ሶሉሽን ፈለጋችሁ። ፓራላል ከሆኑ ሶሉሽን ሴት የላቸውም፣ ኖ ሶሉሽን ማለት ነው። ኖ ሶሉሽን ብሎ መጻፍ ነው። የኤክስ ዋጋ ይሄን ያህል ነው፣ የዋይ ዋጋ ይሄን ያህል ነው መጻፍ አያስፈልግም፣ አይጠበቅብንም። ኢንተርሴክት ካደረጉስ ምን አላቸው? ሶሉሽን ሴት አላቸው። ኢንተርሴክት ካደረጉ ሶሉሽን ሴት አላቸው። ያ ማለት ኤክስ እኩል ይሆናል የሆነ ቁጥር ዋይ እኩል ይሆናል ዋን ሶሉሽን ያላቸው። ኤክስ እኩል ይሆናል የሆነ ቫልዩ እና ዋይ እኩል ይሆናል የሆነ ቫልዩ አላቸው እንደማለት ነው። ዋን ሶሉሽን አላቸው ማለት ነው። ኦቨርላፕ ከሆነ ሜኒ ሶሉሽን ኢንፋይናይትሊ ሜኒ ሶሉሽን። ስለዚህ የኤክስ እኩል የሚያደርጋቸው ብዙ ሶሉሽን አለ። ያ ሶሉሽን ዘርዝረን ስለማናውቀው ኢንፋይናይትሊ ሜኒ ሶሉሽን ብለን ዲሳይድ እናደርጋለን ማለት ነው። ምንም ሌላ ኢንተርፕሬቴሽን ሳይሆን ልክ ስቴፕ 6 ላይ እናቆማለን ማለት ነው። ሶሉሽን የምንፈልገው ኦንሊ ምን ከሆነ ብቻ ነው ሁለቱ ግራፎች ኢንተርሴክት ካደረጉ ለኤክስ እና ለዋይ ቫልዩዎች ማግኘት የሚፈልገው። አለስ ግራፎቹን ድሮ ስናደርጋቸው ፓራላል ከሆኑ ኖ ሶሉሽን ነው። ኢንተርሴክት ካደረጉ ዋን ሶሉሽን አላቸው፣ ሶሉሽን እንፈልጋለን። ኦቨርላፕ ካደረጉ ግን ሜኒ ሶሉሽን ያላቸው ሶሉሽን ሴታችን ሜኒ ሶሉሽን ብሎ መጻፍ ይቻላል ማለት ነው። ሶ ቢቴክኒክ እነዚህን ስቴፖች በደንብ ተጠቀሙ። አሁን ሶስት ኤግዛምፕሎች አሉ። 2x + y ይሆናል -8 x ይሆናል y -1 2x - y ይሆናል -1 4x - 2y ይሆናል -8 ሲስተም ኦፍ ሊነር ኢኩዌሽን ኢንቱ ቫሪያብል and 3x + y = 6 and 6x + y = 12 ሶስት አድ ሲስተም ኦፍ ሊነር ኢኩዌሽን ናቸው። እነዚህን ሲስተም ኦፍ ሊነር ኢኩዌሽኖችን ግራፍ ተጠቅማችሁ ሶሉሽን ሴታቸውን ፈልጉ ነው። ግራፍ ተጠቅማችሁ ሶሉሽን ሴታቸውን ፈልጉ ነው። ሶ ግራፍ ተጠቅመው ሶሉሽን ሴት ለመፈለግ እነዚህን ስቴፖች ብቻ ነው የምንጠቀመው። የመጀመሪያው ሶልቭ ፎር y ለእያንዳንዳቸው ኢኩዌሽን ለy መፈለግ። ይሄ ኦልሞስት ሰርተነዋል፣ ግን ሞር ዲፕ እንደ ሰፋ አድርጌ የታያችሁ ካልሆነ ግልጽ ለማድረግ እያንዳንዳቸውን በደንብ እናያቸዋለን ማለት ነው። ሶ ስድስቱን እነዚህ ሰባቱን ስቴፖች በደንብ መከተል ነው ያለባችሁ። ምንም በጣም ኢዚ ነው፣ ግን እዚህ ጋር መርሳት የሌለባችሁ ግራፍ ኢዝ ቤዚክ ፎር ማትማቲክስ። ግራፍ በጣም ቤዚክ ነው። ለቀጣይ ቻፕተር ስፔሻሊ ቻፕተር 4 ላይ ግራፍ ነው የምንማረው። ኦልሬዲ ኢኳሊቲ ላይ ግራፍ ነው። ሶ ለዛ ቤዚክ ስለሆነ በደንብ መከታተላችሁን እንዳትሰነፉ። ስለዚህ ሶሉሽን ሴት ሶሉሽን ሶስቱንም እንሰራቸው። ለኤ የኤ ሶሉሽን 2x + y እኩል ይሆናል -8 ይላል። 2x + y እኩል ይሆናል -8 and x እኩል ይሆናል y -1። ስለዚህ መጀመሪያው ስቴፕ ምን ነው? ለx እና ለy ምን መፈለግ አለብኝ? ምን መፈለግ? ለx እና ለy ሶሪ ያ ለy ብቻ ለy ኢኩዌሽን መጻፍ። ስለዚህ እዚህ ጋር ስንሰራው ለእያንዳንዳቸው ኢኩዌሽን y መፈለግ ማለት ነው። y እኩል ይሆናል -2x - 8 and y እኩል ይሆናል x + 1 ሆነ ማለት ነው። ስቴፕ 1 እንደዚህ አድርጎ መጻፍ ነው። ኢኩዌሽናቸውን ለዋይ መፈለግ ነው። ይሄን ጻፍ። ስቴፕ 2 ምን ማለት ነው? ፋይንድ x ኢንተርሴፕት ኤንድ y ኢንተርሴፕት ፎር ኢች ኢኩዌሽን። ስለዚህ ለዚህኛው ይሄ ኢኩዌሽን 1 ነው፣ ይሄ ኢኩዌሽን 2 ነው። ለእያንዳንዳቸው ኢኩዌሽን x ኢንተርሴፕት እና y ኢንተርሴፕት መፈለግ። እሺ፣ ስለዚህ ለኢኩዌሽን 1 x ኢንተርሴፕት እና ኢኩዌሽን 1 x ኢንተርሴፕት እና y ኢንተርሴፕት ኢኩዌሽን 2 ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት መፈለግ አለቀ። ኤክስ ኢንተርሴፕት ለማግኘት ለዋይ 0 መስጠት ነው። ዋይ ኢንተርሴፕት ለማግኘት ለኤክስ 0 መስጠት ነው። ስለዚህ ኢኩዌሽን 1 ላይ ኤክስ ኢንተርሴፕትን ለማግኘት ለዋይ 0 ሲሰጠው ምን ይሆናል? ዲስ ኢምፕላይስ
0 እኩል ይሆናል 2x ማይነስ 8 ኦኬ ዲስ ኢምፕላይስ 2x ሶሪ ዲስ ማይነስ 2 ማይነስ 2x እኩል ይሆናል 8 ኦቨር ማይነስ 2 ኦቨር ማይነስ 2 ማይነስ 2 ማይነስ 2 x እኩል ይሆናል ስንት መጣ ማይነስ 4 ስለዚህ ዲስ ኢምፕላይስ x ኢንተርሴፕት ስንት መጣ ማለት ነው x ኢንተርሴፕት ማይነስ 4 መጣ ማለት ነው x ኢንተርሴፕት ማይነስ 4 y ኢንተርሴፕት ለማግኘት ደግሞ ለx 0 መስጠት ነው ስለዚህ ለመጀመሪያ ኢኩዌሽን y እኩል ይሆናል ይሄ ማለት ነው y እኩል ይሆናል ማይነስ 2 ሲባዛ በ0 ሲቀነስ 8 ማለት ነው ዲስ ኢምፕላይስ y እኩል ይሆናል ማይነስ 2 ሲባዛ በ0 0 0 ማይነስ 8 ማይነስ 8 y ኢንተርሴፕት ስንት መጣ ማይነስ y ኢንተርሴፕት እኩል ይሆናል ማይነስ 8 ጉድ ማይነስ 8 መጣ ለመጀመሪያ ኢኩዌሽን x ኢንተርሴፕት እና y ኢንተርሴፕት አገኘን ማለት ነው ለኢኩዌሽኑ በተመሳሳይ በቃ x ኢንተርሴፕት ለማግኘት ለy 0 መስጠት ነው ለy 0 መስጠት ነው y ኢንተርሴፕት ለማግኘት ማለት ለx 0 መስጠት ነው ምንም የተለየ ነገር የለም አለቀ ስለዚህ ለy 0 ሰጠ ሁለተኛ ኢኩዌሽን ላይ 0 እኩል ይሆናል ይሄም ይመጣል 0 እኩል ይሆናል x + 1 0 እኩል ይሆናል x + 1 ሶ ምን ይመጣል x እኩል ይሆናል -1 ስለዚህ ለሁለተኛ ኢኩዌሽን x ኢንተርሴፕት ስንት ነው -1 በጣም ለሁለተኛ ኢኩዌሽን ነው y ኢንተርሴፕት ፈልግ y ኢንተርሴፕት ለማግኘት ምን ማለት ነው ለx 0 መስጠት ሁለተኛ ኢኩዌሽን ላይ x 0 መስጠት ነው ዲስ ኢምፕላይስ y እኩል ይሆናል 0 ሲደመር 1 ማለት ነው y እኩል ይሆናል 1 ስለዚህ y ኢንተርሴፕት ስንት አመጣ 1 አመጣ ስቴፕ 2 ጨረስኩ ስለዚህ ስቴፕ 2 ጨረስኩኝ ለዚህ ኢኩዌሽን x ኢንተርሴፕት ስንት ነው -4 y ኢንተርሴፕት -8 ለዚህኛው ኢኩዌሽን ደግሞ x ኢንተርሴፕት -1 y ኢንተርሴፕት 1 አመጣ ከዛስ ስቴፕ 3 x ኢንተርሴፕት እና y ኢንተርሴፕት አገኘው ስቴፕ 3 ስሎፕ ነው ታላቁ ስሎፕ ኦብቪየስሊ ስቴፕ 1 ከሰራን ስሎፕ ቀላል ነው ስሎፕ ማለት ፎር ሊኒየር ኢኩዌሽን y እኩል ይሆናል ax + b ለተጻፈ ፎር x + b ለተጻፈ ፎር ሊኒየር ኢኩዌሽን a is the slope ስሎፓችን ቀጥታ ዳይሬክትሊ a ስሎፓችን a ስሎፕ ነው የሚሆነው ስለዚህ ይሄ ኢኩዌሽን በዚህ ፎርም ተጽፏል y እኩል ይሆናል -x - 8 ነው ስሎፓችን -2 ነው ማለት ነው ለመጀመሪያ ኢኩዌሽን ስለዚህ ስሎፕ -2 ስሎፕ ለዚህ ነው ኢኩዌሽን ስንት መጣ ይሄ ደግሞ የx ኢንተርሴፕት ይሄ በውስጥ ባቂያ ታጋራው እንደማለት ነው x ፖርሽን ስለዚህ ስሎፕ ፖዚቲቭ ነው እሺ ስሎፕ መፈለግ ለምን ነው የሚያገለግለው ግራፍ ኢንክሪዚንግ ኦር ዲክሪዚንግ ነው ስለዚህ ባይ ዲፎልት ስታርተን ሳንጨርስ የዚህ ግራፍ ዲክሪዚንግ ግራፍ እንደሆነ አወቅን ማለት ነው ምክንያቱም ስሎፕ ኔጌቲቭ ነው የዚህ ግራፍ ደግሞ ስሎፕ ፖዚቲቭ ስለሆነ ግራፋችን ምን አይነት ግራፍ ነው ኢንክሪዚንግ ግራፍ ነው ለምሳሌ ለማግኘት ነው ከዛስ ድራው xy ኮኦርዲኔት ሲስተም ድራው ማለት xy ኮኦርዲኔት ሲስተም ማለት ሆሪዞንታል ኤንድ ቨርቲካል ላይን ባንድ ላይ የሚሆናቸው this is x and this one y always vertical line ነው x horizontal line ነው ይሄ ኮኦርዲኔት ሲስተም ይባላል xy ኮኦርዲኔት ሲስተም ይሄ xy ኮኦርዲኔት ሲስተም ምንድነው የሚነግረን ሁለት ቫሪያብል ስላለን ሲስተም ኦፍ ሊኒየር ኢኩዌሽን እያንዳንዳቸውን ቫሪያብል ፑት ለማስቀመጥ ነው ስለዚህ ይሄ ፖይንት ኦሪጂን ይባላል ወይም 00 ቫልዩ ነው x y 00 የሚሆንበት ፖይንት ነው ከዛ በኋላስ ከዚህ ተነስተን ወርታይ ስንመጣ የy ኔጌቲቭ ቫልዩዎች ይመጣሉ የy ኔጌቲቭ ቫልዩዎች ይመጣሉ እነዚህ የy ኔጌቲቭ ቫልዩዎች ናቸው ይሄ ደግሞ የx ፖዚቲቭ ቫልዩ ይሄ ፖዚቲቭ 0 ብሎ 1 2 3 4 5 6 እያለ እስከ ፈለገ 8 እያለ ይሄዳል እስከ ፖዚቲቭ ኢንፊኒቲ ማለት ነው እዚህ ጋር -1 -2 -3 -4 -5 -6 -7 -8 እያለ ይሄዳል ማለት ነው y ኔጌቲቭ x ፖዚቲቭ x ኔጌቲቭ ቫልዩ ደግሞ እዚህ ጋር ይመጣል ማለት ነው x ኔጌቲቭ ቫልዩ ወደዚህ ይመጣል ማለት ነው ስለዚህ -1 -2 -3 -4 -5 -6 -7 እያለ ይቀጥላል ማለት ነው y ፖዚቲቭ ደግሞ ወደ ላይ ማለት ነው ይሄ ማለት +1 +2 +3 +4 +5 እያለ ይቀጥላል ወደ ላይ ማለት ነው ሶ ይሄ የሚያሳየው ምንድነው የy ቫልዩ እና የx ቫልዩዎችን ድሮ ለማለት ነው ይሄ xy ኮኦርዲኔት ሲስተም ይባላል xy ኮኦርዲኔት ሲስተም ይሄ የሚያገለግለን ለምንድን ነው ግራፉን በቀላሉ እነዚህን ፖይንቶች ተጠቅመን እንድንሰራ ነው ተጠንቀቁ x ኢንተርሴፕት y ኢንተርሴፕት የፈለግነው
እዚህ ጋር ለማምጣት ነው። ከዛስ ፑት ኤክስ ኢንተርሴፕት ኤንድ ዋይ ኢንተርሴፕት ኦፍ ኤች ኢኩዌሽን የእያንዳንዳቸውን ኢኩዌሽን ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት መፈለግ። ለምሳሌ ለመጀመሪያ ኢኩዌሽን ኤክስ ፕላስ ዋይ ኢኩዋል ማይነስ 8 ለሚለው ኤክስ ፕላስ ዋይ ኢኩዋል ማይነስ 8 የሚለው ወይም ዋይ ኢኩዋል ማይነስ 2 ኤክስ ማይነስ 8 ለሚለው ማለት ነው። የዚህ ግራፍ ኤክስ ኢንተርሴፕት ስንት ነው? ማይነስ 4። ኤክስ ኢንተርሴፕት ማይነስ 4 ማለት ግራፉ ኤክስ ኔጌቲቭ 4 ላይ ክሮስ ያደርገዋል ማለት ነው። ኤክስ ኔጌቲቭ 4 ይሄ ነው አይደል? ኔጌቲቭ 4 ኤክስ ማለት ይችላል። ይሄ የዋይ ኢኩዋል ማይነስ 2 ኤክስ ማይነስ 8 የሚለው ግራፍ ኤክስ አክሲስን ክሮስ የሚያደርገው እዚህ ፖይንት ነው እያለ ነው። ኢንተርሴፕት ማለት ግራፍ ክሮስ የሚያደርግበት ላይ ነው። ስለዚህ ይሄን ኤክስ አክሲስን ይሄ ኤክስ አክሲስ ነው ከዚህ ከዚህ ቢያቷል ነው። ይሄ ግራፍ ይሄን ኤክስ አክሲስ ክሮስ የሚያደርገው መቼ የት ላይ ነው? እዚህ ፖይንት ላይ ነው እያለ ነው። እዚህ ፖይንት ላይ ነው እያለ ኦኬ። ዋይ ኢንተርሴፕት ማለት ደግሞ ዋይ አክሲስን ክሮስ የሚያደርገው ማለት ነው። ባጭሩ ዋይ አክሲስን ክሮስ የሚያደርገው። ስለዚህ ዋይ ኢንተርሴፕት ታገኘው ማይነስ 8 ዋይ ኢንተርሴፕት ማይነስ 8 ማለት ነው ዋይ ማይነስ 8 ይሄ የዋይ ዋጋ ነው። ይሄ ላይ በሙሉ የዋይ ዋጋ ነው። ዋይ ማይነስ 8 ላይ ግራፍ ክሮስ ያደርገዋል እያለ ነው። ማይነስ 8 ማለት እቺ ፖይንት ነች አያት። ስለዚህ አሁን እና ኢንዲኬት አድርገን እቺ ኤክስ ኢንተርሴፕት ነች፣ እቺ ዋይ ኢንተርሴፕት ነች። ከዛስ ግራፍ ማለት ሲስተም ኦፍ ሊኒየር ኢኩዌሽን የሊኒየር ኢኩዌሽን ግራፍ ደግሞ ምን አይነት ግራፍ ነው? ስትሬት ላይን ግራፍ። ሊኒየር ማለት ማለት ነው ባጭሩ ሲጀነከስ ነው። ሊኒየር ማለት ስትሬት ማለት ነው። ስትሬት ግን ስትሬት ሆሪዞንታል ይባላል። ስትሬት ኢንክላይንድ ሊሆን ይችላል ማለት ስትሬት ቨርቲካል ሊሆን ይችላል። ብቻ ከዚህ ያወጣ ነው የሊኒየር ኢኩዌሽን። ነገር ግን በዚህ ፖይንት እና በዚህ ፖይንት የሚያልፍ ስትሬት ላይን እንደሆነ ለማድረግ ደግሞ ሁለት ፖይንቶች ካገኘን በቂ ነው። የሊኒየር ኢኩዌሽን ግራፉ ስትሬት ላይን ነው ብለናል። ግራፉ በሁለት ፖይንቶች እንደሚያልፍ አወቅን። ምክንያቱም ኤክስ ክሮስ የሚያደርግበትና ዋይ ክሮስ የሚያደርግበት ፖይንት አውቀናል። ስለዚህ ሁለት ላይኖችን ካገኘን ስትሬት ላይን ደግሞ ድሮ ማድረግ ቀላል አለቀ። ስለዚህ ምን እያለ ነው? ኤክስ ፕላስ ዋይ ኢኩዋል ማይነስ 8 የሚለው ግራፍ በእነዚህ ሁለት ፖይንቶች የሚያልፍ ነው እያለ ነው። ሶ ድራው ስትሬት ላይን ሁለተኛው ስቴፕ በዚህ ፖይንት እና በዚህ ፖይንት የሚያልፍ ቀጥ ያለ ላይን መስራት ነው። ስትሬት ላይን ሶሪ ቱ ማይ ድሮይንግ ላይ በጣም ይሄ ስትሬት ለማለት ትንሽ ያደርጋል፣ ግን ስትሬት ነው ብላችሁ አስቡ። ኤ ፖይንት ማይነስ 8 ነው። ኤ ፖይንት ማይነስ 4 ነው። አያችሁ በኔጌቲቭ 4 እና በኔጌቲቭ 8 የሚያልፍ ስትሬት ላይን ይሄ ግራፍ ማለት ነው 2x ፕላስ y እኩል ይሆናል ማይነስ 8። የዚህ ግራፍ ላይን ይሄ ነው ማለት ነው። ስትሬት ላይን ድሮ አደረገ። ከዛስ ሁለተኛው ግራፍም ጀስት በዚህ ስትሬት በዚህ መሰረት እዛው ኮኦርዲኔት ሲስተም ላይ አንድ ኮኦርዲኔት ሲስተም ላይ ነው ድሮ የምናደርገው። ይሄ ኤክስ ዋይ ኮኦርዲኔት ሲስተም አለ እዚሁ ላይ ሁለተኛውን ግራፍ ደግሞ ድሮ ማድረግ። ሁለተኛው ላይ ድሮ ለማድረግ ምን ተጠቀመው? አሁን ምንም የተለየ ነገር የለውም። ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ኢንዲኬት ማድረግ ነው። ለሁለተኛው ግራፍ ኤክስ ኢንተርሴፕታችን ስንት ነው? -1። ለዚህኛው ግራፍ ኤክስ ኢንተርሴፕት -1 ማለት ነው ኤክስ ኔጌቲቭ 1 ላይ ክሮስ ያደርገዋል። ኤክስ ኔጌቲቭ 1 ነች። ከዛስ ዋይ ኢንተርሴፕት ዋይ ደግሞ ፖዚቲቭ 1 ዋይ ኢንተርሴፕት ፖዚቲቭ 1 ዋይ አክሲስ ደግሞ ዋይ ፖዚቲቭ 1 ላይ ክሮስ ያደርጋል እያለ አለ። ከዛስ አሁንም ይሄ ኢኩዌሽን ሊኒየር ኢኩዌሽን ነው። የሊኒየር ኢኩዌሽን ሊኒየር ማለት ስትሬት ነው ብለናል። የሊኒየር ኢኩዌሽን ግራፍ ደግሞ ስትሬት ላይን ነው። ሁለት ፖይንቶችን አገኘ ስትሬት ላይን ድሮ ማድረግ ነው አለቀ። ስለዚህ ለዚህ ኢኩዌሽን ስትሬት ላይን ድሮ ስናደርግ በዚህ ላይ የሚያልፍ ማለት ነው። ሶሪ ፎር ማይ ድሮይንግ አሁን ለድሮይንግ ይቅርታ። ይሄ እንደዚህ አይነት ግራፍ በጣም ነው ቀጥ ያለ በኔጌቲቭ 1 እና በፖዚቲቭ ኤክስ ኔጌቲቭ 1 እና በዋይ ፖዚቲቭ 1 የሚያልፍ ሲመጌጅ ይችላል። በኤክስ ኔጌቲቭ 1 እና በዋይ ፖዚቲቭ 1 የሚያልፍ ስትሬት ላይን ግራፍ ማለት ይሄ ነው። ስለዚህ ይሄ ነው ማን ማመለከት ማለት ሁለተኛ ኢኩዌሽን ኤክስ እኩል ይሆናል ዋይ ማይነስ 1። ስለዚህ ኤክስ እኩል ይሆናል ዋይ ማይነስ 1 ግራፍ ይሄ ነው። ኤክስ ፕላስ ዋይ እኩል ይሆናል ማይነስ 8 ግራፍ ይሄ ነው። ሁለቱም ግራፍ በአንድ ኮኦርዲኔት ሲስተም ላይ ተወራባቸው። ከዛስ ፕሮፐርቲ ኦፍ ግራፍ የነዚህ የሁለቱ ግራፍ ባህሪያቸው ምንድነው? ሶስት ባህሪ ከሶስት አይዘሉለት። መጀመሪያው ፓራላል መሆን ነው። ሁለተኛው ኢንተርሴክት ክሮስ መደራረግ ኢንተርሴክት ማለት ነው። ሶስተኛው ኦቨርላፕ ማለት ነው። ከዚህ ጋር የኛው ግራፍ ምን አደረገ? ኢንተርሴክት ማለት አንድ ፖይንት ላይ ሁለቱ ግራፎች ይነካካሉ ማለት ነው። ስለዚህ እነዚህ ግራፎች ምን ሆነው ተቋራጭ ግራፍ የምንላቸው ማለት ነው። እነዚህ ግራፎች ደግሞ ተቋርጠዋል። ይሄ ግራፍ እና ይሄ ግራፍ ተቋራጭ ግራፍ ነው፣ ተቋርጠዋል፣ ተነካክተዋል። ስለዚህ ሲነካኩ ምን አላቸው? ዋን ሶሉሽን አላቸው። ሲነካኩ ዋን ሶሉሽን አላቸው። ሶ ይሄ ግራፍ ይሄ ኤክስ ፕላስ ዋይ ኢኩዋል ማይነስ 8 ኤክስ ኢኩዋል ዋይ ማይነስ 1 ነው። ሶ ሊኒየር ኦፍ ሲስተም ኢኩዌሽን ስንት
ሶሉሽን አለው? ዋን ሶሉሽን አለው። ዋን ሶሉሽን አለው ማለት ሶሉሽን ሴቱን አይደንቲፋይ ያደረገ ስድስተኛ ዋን ሶሉሽን አለው። ዋን ሶሉሽን አንድ ሶሉሽን አለው። ያቺ ሶሉሽን ግን የት እቺ ፖይንት ነች። አንድ ፖይንት ነች። እቺ ፖይንት የኤክስ እና የዋይ ዋጋ አላት። ስለዚህ እቺን ፖይንት ኤግዛክትሊ ድሮው ስታደርጉ ላይ ናቸው። ይሄን ስትሬት አድርጋችሁ ይሄንም በኤግዛክት ፕሮፖርሽን ከሰራችሁት እቺን ፖይንት እና እቺን ፖይንት ስታገኙ እቺ ፖይንት የኤክስ ዋጋ አላት፣ የዋይ ዋጋ አላት። የኤክስ እና የዋይ ዋጋ እቺ ሶሉሽን ሴት ናት። ነገር ግን እኛ ስራችን ግራፋችን ስንሰራ ያው በእጅ ስለሆነ የሰራ ነው። በእጅ ድሮው ስናደርግ ደግሞ ኤግዛክት ፖይንቷን ስንት ነው ዋይ ስንት ኤክስ ስንት እንደሆነች ማወቅ አንችልም። ነገር ግን አናውቅም ብለን እንተውም። በምን እንሰራለን? እቺ ፖይንት እና እቺ ፖይንት ክሮስ ያደርጋሉ ማለት ለዚህኛው ግራፍ እነዚህ ፖይንቶች እኩል ናቸው አይደል? ስለዚህ እኩል ናቸው ማለት ይሄ ግራፍ እና ይሄ ግራፍ እኩል ናቸው ማለት ነው። ሶሉሽን ሴቱን ለማግኘት ነው እየጀምራለሁ 2x + y ይሆናል -8 እና x ይሆናል y - 1 አይደል? ወይም ደግሞ ይሄ ማለት ሁለቱ ግራፎች እኩል ናቸው ማለት ነው። ስለዚህ የy ዋጋቸውም የx ዋጋቸውም እኩል ነው። እዚህ ጋር ለy ሲጀምር ብዬ እጀምራለሁ y ይሆናል -2x - 8 and y ይሆናል x + 1 ያ ስለዚህ እዚህ ፖይንት ሶሉሽን ሴታቸው እቺ ፖይንት ናት ማለት እቺ ፖይንት ላይ ግን ይሄ ግራፍ እኩል ናቸው። ስለዚህ የዋይ ዋጋ ለዚህኛው ግራፍ ያለው የዋይ ዋጋ ለዚህኛው ግራፍ ያለው የዋይ ዋጋ እኩል ነው ማለት ነው። እቺ ፖይንት ላይ ለዚህኛው ግራፍ ያለችው ዋጋ ሁለት ከሆነች ለዚህም ሁለት ናት። ፖይንቷ ክሮስ አንድ ፖይንት ስለሆነች ስለዚህ ይሄኛው ዋይ እኩል ይሆናል ይሄኛው ዋይ ነው ማለት ነው። ስለዚህ ምን አደርጋለሁ? ግራፉን እኩል ይሆናል ብዬ ሶሉሽን ሴት ፈልጋለሁ ማለት ዋይ እኩል ይሆናል -2x - 8 ነው ማለት -2x - 8 እኩል ይሆናል ይሄኛው ዋይ ጋር x + ዋጋ ያለው ማለት አለቀ። ከዛስ ኤክስን በፈልግ -2x - x ይሆናል 1 + 8 -2x - x -3x እኩል ይሆናል 9 ኦቨር -3 ኦቨር -3 -3 ኦቨር -3 x ስንት መጣ? 9 ኦቨር -3 is -3 x -3 ናት ያለው አያታ ኦልሞስት አምጥተናታ x -3 x ዋጋ -3 ናት ያለው -3 ናት ያለው ወይ ለማግኘት ደግሞ ወይዚህኛው ኤክስ መተካት ነው። ኤክስ -3 ስትተካው ዋይ እኩል ይሆናል -3 + 1 ዋይ እኩል ይሆናል -3 + 1 -2 ኤግዛክትሊ አምጥተናል ባይ ዲፎልት። ዋይ ደግሞ -2 ናት ማለት የዋይ ዋጋ ዋይ እኩል ይሆናል -2። ስለዚህ ለዚህ ለx + y እኩል ይሆናል -8 እና x እኩል ይሆናል y - 1 ለሚለው ሶሉሽን ሴታችን ዋን ሶሉሽን ነው። ሶሉሽን ሴታችን ዋን ሶሉሽን ነው። ያ ዋን ሶሉሽን ኤክስ ዋጋው 3 -3 እና y -2 ነው ማለት ነው። ስለዚህ ሶሉሽን ሴት ኤክስ እኩል ይሆናል -3 እና ኤክስ እኩል ይሆናል -3 እና y እኩል ይሆናል -2 ነው ማለት ነው። ይሄ ሶሉሽን ሴታችን ነው። ስለዚህ ሲስተም ኦፍ ሊነር ኢኩዌሽን ኢንቱ ቫሪያብል ተሰጥቶ ግራፊካል ሜትድን ተጠቅማችሁ ሶሉሽን ሴቱን ፈልጉ ከተባለ ጀስት በዚህ ስቴፕ መሰረት መስራት ነው። እሱ ይሄ ዋን ሶሉሽን የመጣበት አጋጣሚ ነው። ግን እስኪ ሁለተኛውን ኢኩዌሽን እንየው። ሜቢ ዋን ሶሉሽን ላይ መጣ ይችላል። አሰራሩ ግን ለሁሉም ያው ተመሳሳይ ስቴፕ ነው የምንጠቀመው። ይሄን በዚህ ጨርሰናል። ቢ ደግሞ እንሞክረው። ቢ ደግሞ ምን ይላል? 2x - y ይሆናል -1 4x - 2y ይሆናል -8 አለቀ። ለእያንዳንዳቸው ለዋይ ፈልግ። ይሄን ወይ ፈልገው y ይሆናል 2x + 1 ለዚህኛው ይሄ ኢኩዌሽን ነው። ለዚህኛውስ ይሄ 2y - 2y ይሄ ወደዛ ወስዶ 2y ይሆናል 4x + 8 ኦቨር 2 by 2 y ይሆናል ይሄ ነው ለሁለት ከፍሎ 2x + 4 y ይሆናል 2x + 4 በቃ ለሁለቱም ኢኩዌሽን ለዋይ ፈለጉ። ኢኩዌሽን እዚህ ውስጥ ስሎፓቸውን አገኙት ማለት ነው። ስሎፕ ምን ሆነ? የዚህ ስሎፕ ስንት ነው? 2 በአጋጣሚ ስሎፓቸው ሁለቱም ላይ ነው። የዚህ ስሎፕ 2 ሁለቱም ፖዚቲቭ ነው። ሁለቱም ግራፎች ኢንክሪዚንግ ናቸው። ስሎፓቸው 2 ነው። ተመሳሳይ ነው። ስሎፓቸው ተመሳሳይ ሲሆን ዲፔንድ የሚያደርገው አለ። ስሎፑ ተመሳሳይ ነው ማለት ግራፎቹ ፓራላል ናቸው ባጭሩ ይነግራቸዋል። አሁን ስሎፑ ተመሳሳይ ከሆነ ተመልከቱ፣ ሁለቱም ግራፎች ኢንክሪዚንግ ናቸው ይላል ፖዚቲቭ ስለሆኑ። የሁለቱም ስሎፕ ተመሳሳይ መሆኑ ደግሞ እኩል መሆናቸው ደግሞ ስሎፕ አግማንታቸው 2 መሆኑ ደግሞ ምን ነው ይላል? ፓራላል ናቸው እያለ ግራፎቹ ፓራላል ናቸው እያለ
ስሎፕ ብቻ ሰርቼ ፓራላል ነው። አያችሁ ስሎፕ መስራት ባጭሩ ቀድማችሁ ግራፉን ለመተንበይ ነው የሚጠቅማችሁ ማለት ነው። የኛ የስሎፕ ባህሪ ስሎፖች ፓራላል የሚሆኑት ምን ሲሆን ነው ማለት ነው። ስሎፓቸው ተመሳሳይ የሚሆነው ግራፉ ፓራላል ሲሆን ማለት ነው። ኤኒዌይስ እንየው ስሎፓቸውን አገኘሁት። ከዛ ኤክስ ኢንተርሴፕት የዚህ ኤክስ ኢንተርሴፕት ለዋይ ዜሮ መስጠት ነው። ለዋይ ዜሮ ሰጠው ይሄ ዜሮ እኩል ይሆናል ቱ ኤክስ ፕላስ ዋን። ስለዚህ ቱ ኤክስ እኩል ይሆናል ነገሩኛ ቱ ኤክስ እኩል ይሆናል ማይነስ ዋን ኦቨር ቱ ኤክስ እኩል ይሆናል 0.5 ኔጌቲቭ 0.1 ይሄ ኤክስ ኢንተርሴፕት ኔጌቲቭ ዋን ኦቨር ቱ ማለት ነው። ዋይ ኢንተርሴፕት ለኤክስ ዜሮ መስጠት ለኤክስ ዜሮ ሰጠው አንድ ይሆናል። ይሄ ማለት ዋይ እኩል ይሆናል ዜሮ ፕላስ ዋን ነው። ዋይ እኩል ይሆናል ዋን ነው። ዋይ ኢንተርሴፕት አንድ ማለት በጣም ለሁለተኛውም በተመሳሳይ ለሁለተኛውም ኤክስ ኢንተርሴፕት ለማግኘት ኤክስ ኢንተርሴፕት ለዋይ ዜሮ ይሄ ዜሮ እኩል ይሆናል ቱ ኤክስ ፕላስ ፎር ከዛ ቱ ኤክስ እኩል ይሆናል ማይነስ ፎር ኦቨር ቱ ባይ ቱ ኤክስ እኩል ይሆናል ማይነስ ቱ ኤክስ ኢንተርሴፕት ማይነስ ቱ አገኘ ማለት ነው። ዋይ ኢንተርሴፕት ለዋይ ዜሮ ለኤክስ ዜሮ መስጠት ለኤክስ ዜሮ ሰጠው ዋይ እኩል ይሆናል ዜሮ ፕላስ ፎር ስለዚህ ዋይ እኩል ይሆናል ፎር። እዚህ አንዳንዳቸው ኢኩዌሽኖች ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ፈለኩ ስሎፕ አገኘ። ከዛስ ኤክስ ዋይ ኮኦርዲኔት ሲስተም ፈለግ ነው በቃ አለ ኤክስ ዋይ ኮኦርዲኔት ሲስተም ፈለግ ነው። ስለዚህ እቺ እንዳረሳ እዚህ ጋር ጻፋት ለመጀመሪያ ኢኩዌሽን ዋይ እኩል ይሆናል ቱ ኤክስ ፕላስ ማለት የሚለው ኤክስ ኢንተርሴፕት ስንት ነው? ኤክስ ኢንተርሴፕት ማይነስ ዋን ኦቨር ቱ ዋይ ኢንተርሴፕት ዋን ስሎፕ ቱ ነው። ስሎፕ ሁለት ነው። ለሁለተኛ ኢኩዌሽን ስንት ነው? ዋይ እኩል ይሆናል ቱ ኤክስ ፕላስ ፎር ነው። ኤክስ ኢንተርሴፕት ስንት ነው? ኤክስ ኢንተርሴፕት ስናመጣው ኔጌቲቭ አራት ዋይ ኢንተርሴፕት አራት አመጣ ነው ማለት ነው። ይሄ ኔጌቲቭ አራት ሳይሆን ኔጌቲቭ ሁለት ነው መሰለኝ። ይሄ ኔጌቲቭ ሁለት ነው። ምክንያቱም ኦቨር ቱ ነው ኔጌቲቭ በቃ ጨረስን። እቺን እንዳንረሳት ነው ምክንያቱም ስለሚጠቅመን። ከዛ አራተኛው ስቴፕ ድራው ኤክስ ዋይ ኮኦርዲኔት በቃ ኤክስ ዋይ ኮኦርዲኔት ሲስተም መስራት ነው። ኤክስ ዋይ ኮኦርዲኔት ሲስተም this is x and this is y ከዛስ ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ማስቀመጥ ለመጀመሪያ ኢኩዌሽን ኤክስ ኢንተርሴፕታችን ኔጌቲቭ ኤክስ ኔጌቲቭ አንድ ነው። ይሄ ኤክስ ኔጌቲቭ አክሲስ ነው። ኔጌቲቭ አንድ እዚህ ጋር ዜሮ ነው። ኔጌቲቭ አንድ አለ፣ ኔጌቲቭ ሁለት አለ፣ ኔጌቲቭ 3 እያለ ይቀጥላል። ኔጌቲቭ አንድ ሁለተኛ ማለት ኔጌቲቭ 0.5 ማለት ነው። ኤክስ ኢንተርሴፕት አካባቢ ናት ማለት ነው። ዋይ ኢንተርሴፕት ዋን ዋይ ዋን እዚህ ጋር አንድ ሁለት ሶስት አራት አምስት እያለ ይሄዳል። ዋይ አንድ ማለት እቺ ነች። አለቀ። ከዛ ግራፉ በኔጌቲቭ አንድ እና በአንድ መካከል ነው የሚሄደው። በኔጌቲቭ አንድ እና በአንድ መካከል ነው የሚሄደው። በቃ ይህ ግራፍ ይሄ ግራፍ ምን ይባላል? ቱ ኤክስ ማይነስ ዋይ እኩል ይሆናል ማይነስ ዋን ወይም ዋይ እኩል ይሆናል ኤክስ ፕላስ ዋን ያለው ማለት ነው። ዋይ እኩል ይሆናል ኤክስ ፕላስ ዋን ያለው ግራፍ ማለት ነው። ለሁለተኛው ግራፍ ኤክስ ፕላስ ፎር ለሚለው ኤክስ ኢንተርሴፕት ስንት ነው? ማይነስ 2 ኔጌቲቭ ማለት እቺ ነች። ዋይ ኢንተርሴፕት ፖዚቲቭ አራት ዋይ ፖዚቲቭ አራት ማለት ይሄ አያችሁ። ከዛስ በአራት እና በሁለት የሚያልፍ ላይ ነው ማለት ነው። በአራት እና በኔጌቲቭ ሁለት ጀስት ላይክ ይሄ ማለት ነው። ፖዚቲቭ አራት እዚህ ጋር አለ አያችሁ። አሁን ግራፉ ምን ሆነ? ፓራላል ሆነ። ፓራላል ለመሆኑ መጀመሪያ ብለናል። ለምን ስሎፓቸው ሁለቱም ተመሳሳይ ስለሆነ ሁለት ስሎፓቸው ተመሳሳይ ከሆነ ባይ ዲፎልት ስሎፓቸው ሰርታችሁ ተመሳሳይ ከሆነ ምንድነው ግራፎቹ ፓራላል ናቸው ማለት ትችላላችሁ። ግራፎቹ ፓራላል ናቸው ግን ኦቨርላፕ ሊያደርጉ ይችላሉ። ፓራላል ናቸው ማለት ያው ኦቨርላፕ ሊያደርጉ ይችላሉ። ባይዘው ወይ ኦቨርላፕ ወይ ፓራላል ነው የሚያደርጉት። ሁሉም አይደለም አይቻልም። ኦኬ ስለዚህ እነዚህ ግራፎች ምናረጉ ስናያቸው ፓራላል ነው። የግራፍ ፕሮፐርቲያቸው ፓራላል ነው። ፓራላል ነው ማለት እነዚህ ላይኖች ኔበር ክሎዝ ሊሆኑ አይችሉም፣ ሊነካኩ አይችሉም። ስለዚህ ኖ ሶሉሽን ምንም ኤክስ እና ዋይ የምፈልግበት መንገድ የለም ማለት ነው። እዚሁ እናቆማለን ማለት። ስለዚህ ለዚህ ኢኩዌሽን 2x - y = -1 and 4x - 2y = -8 ለሚለው ሲስተም ኦፍ ሊኒየር ኢኩዌሽን
ሶሉሽን ሴታችን ኖ ሶሉሽን ነው ማለት ምንም አይነት ሶሉሽን የለውም። ምንም ሶሉሽን የለውም። ይሄን ሲስተም ኦፍ ሊኒየር ኢኩዌሽን ትሩ የሚያደርግ የዋይ እና የኤክስ ዋጋ አናገኝለትም የለውም እንደማለት ነው። ግራፋቸውን ተጠቅመን ኖ ሶሉሽን ብለን ዲሳይድ እናደርጋለን ማለት ነው። ስለዚህ ግራፊካል ሜትድ ይሄን ይመስላል ማለት ነው። እስኪ የመጨረሻ ግራፊካል ሜትድ ተጠቅመን የመጨረሻው ጥያቄ እንሰራ። ያው ስቴፑ ተመሳሳይ ነው። አለ ስቴፑ ተመሳሳይ ነው። ምንም የተለየ ነገር የለውም። በደንብ ክሊር እንዲሆንላችሁ ከማለት የተነሳ ነው እንጂ። ስለዚህ 3x plus y ይሆናል 6 and 6x plus 2y ይሆናል 12 ይላል። አለቀ። መጀመሪያ ፎር y መፈለግ ነው። እዚህ ጋር y ተፈልገው y እኩል ይሆናል -3x plus 6 ይሄ ኢኩዌሽን ነው ማለት ነው። ከዛስ ለሁለተኛው 2y እኩል ይሆናል 12 minus 6x ነው over 2 by 2 y እኩል ይሆናል 6 minus 3x ማለት ነው። ኦልሞስት ራሱ ኢኩዌሽኑ 6 minus a አያችሁት? ኢኩዌሽኑ ተመሳሳይ ሆኗል። y እኩል ይሆናል 6 minus 3x minus 3x plus 6 ማለት ነው። ኢኩዌሽኑ 1 ኢኩዌሽኑ 2 እኩል ነው። y እኩል ይሆናል -3x plus 6 ነው ማለት ተመሳሳይ ነው። እዚህ ጋር ደግሞ አቃለላችሁ ሁለቱም ግራፎች ሁለቱም ኢኩዌሽኖች ተመሳሳይ ኢኩዌሽን ከሆኑ ለአንዱ ግራፍ ሰራን ማለት ለአንዱ ኤክስ ኢንተርሴፕት ዋይ ኢንተርሴፕት ፈለግን ማለት ሁለተኛውንም ሰራን ማለት ነው። ያው ግራፍ ተመሳሳይ ነው። አሁን ግራፍ ይሄ ስታዩት ግራፍ ተመሳሳይ ስለሆነ ኦቨርላፕ እንደሚያደርጉ ምንም ጥርጥር የለውም። ኦቨርላፕ ምክንያቱም ግራፎቹ አይደንቲካል ናቸው። አይደንቲካል ስለዚህ ምንም መሄድ አይጠበቅባቸውም። ዋይ ይሆናል -3x + 6 ነው። ዋይ ይሆናል -3x + 6 ነው ያለው። እዚህ ጋር ሲምፕሊፋይ ታደርጉት ወደ ይሄም ሲምፕሊፋይ ታደርጉት ተመሳሳይ ነው። ስለዚህ ግራፎቹ ተመሳሳይ ከመጡልን ምንም ፈርዘር ስቴፖች መሄድ አይጠበቅብንም። እዚሁ ዲሳይድ ማድረግ እንችላለን። አሰራሩን ነው ካልሆነ በስተቀር እዚሁ ዲሳይድ ማድረግ እንችላለን። ለምን ሁለቱም ግራፎች አንድ አይነት ግራፍ ናቸው። ምንም የሚለያቸው ነገር የለም። ስሎፓቸው ተመሳሳይ ነው። ኤክስ ኢንተርሴፕታቸው ተመሳሳይ ነው። ዋይ ኢንተርሴፕታቸው ተመሳሳይ ነው የሚሆነው። ግራፋቸው ተመሳሳይ በአንድ ላይ ነው የሚሄደው። ኦቨርላፕ ያደርጋሉ ማለት ነው። ስለዚህ አይደንቲካል ኢኩዌሽኖች ከሆኑ ኦቨርላፕ ያደርጋሉ። ሶሉሽን ሴታቸው ይሆናል ባጭሩ ኢንፋይናይትሊ ሜኒ ሶሉሽን ይሆናል ማለት ነው። ኢንፋይናይትሊ ሜኒ ሶሉሽን ይሆናል። ሶ ቼክ እናድርጋቸው። ኤክስ ኢንተርሴፕት ለመፈለግ ነው። ስሎፕ ለሁለቱም ተመሳሳይ ነው። ዲክሪዚንግ ግራፍ ናቸው። ስሎፓቸው ኔጌቲቭ 3 ነው ለሁለቱም። ኤክስ ኢንተርሴፕትም ለዋይ 0 መስጠት ነው። 0 እኩል ይሆናል -3x + 6 ከዛስ 3x ይሆናል 6/3 x ይሆናል 2 አይደል? x ይሆናል 2 x ኢንተርሴፕታቸው 2 ነው። ዋይ ኢንተርሴፕት ለx 0 መስጠት y እኩል ይሆናል 0 + 6 y እኩል ይሆናል 6 y ኢንተርሴፕት 6 ነው። አለቀ። ለዚህኛው ሰላም ይሆናል ለዚህኛው ሰላም ይሆናል ነው ወጥ ያለው x ኢንተርሴፕት እና y ኢንተርሴፕት አገኘው። ከዛስ xy ኮኦርዲኔት መስራት ነው። አለቀ። xy ኮኦርዲኔት መስራት xy ኮኦርዲኔት ሲስተም መስራት xy ኮኦርዲኔት ሲስተም ሰራን። ከዛ ምን አደረጋለሁ? x ኢንተርሴፕት የት ነው? x 2 ፖዚቲቭ 2 እዚህ ጋር 2 ማለት ነው። አንድ እዚህ ጋር 2 እዚህ ጋር ቢሆን እቺ x ኢንተርሴፕት ነች። y ኢንተርሴፕት 6 1 2 3 4 5 6 እዚህ አካባቢ። ከዛስ ድሮው ስትሬት ላይን ቀጥ ያለ ላይን መስራት ነው። ቀጥ ያለ ላይን ስትሬት ላይን በየትና በየት የሚያልፍ በሁለቱ ፖይንቶች የሚያልፍ ቀጥ ያለ ላይን መስራት ስትሬት ላይን መስራት። ይሄ ማለት ማለት ነው 3x + y ይሆናል 6 እና at the same time የዚህ ተመሳሳይ ስለሆነ እዛው ኦቨርላፕ ነው። ሁለተኛው ላይን እዚሁ ኦቨርላፕ ነው። በዚሁ ላይ ነው የሚያልፈው። ከዚህ ተመሳሳይ ናቸው። ኤክስ ኢንተርሴፕታቸው ወይ ተመሳሳይ ነው። ስለዚህ 6x + 2y ይሆናል 12 የሚለው ግራፍ ኦልሞስት በዚሁ ነው የሚያልፈው ማለት ነው። ምንም የተለየ ግራፍ የላቸውም፣ ተመሳሳይ ናቸው። ስለዚህ ኦቨርላፕ አደረጉ ግራፎቹ። ይሄ ግራፍ በአንድ ላይ መጡ፣ ኦቨርላፕ አደረጉ። ምን ማለት ነው? ኦቨርላፕ አደረጉ ማለት ኢንፋይናይትሊ ሜኒ ሶሉሽን ያላቸው ማለት ነው። ሜኒ ሶሉሽን ያላቸው ማለት ነው። ሶ በዚህ ላይ ዲሳይድ ማድረግ እንችላለን ማለት ነው። ሶ ቀደም መግቢያችን ላይ እንዳለው ሲስተም ኦፍ ሊኒየር ኢኩዌሽኖች ከሶስት የተለየ ሶሉሽን አይኖራቸውም። ሜኒ ሶሉሽን፣ ኢንፋይናይት ሶሉሽን ኤንድ ዋን ሶሉሽን የሚኖራቸው ግራፉን ሰጥተው ክሮስ ካደረጉ አንድ ኢንተርሴክት ካላቸው ዋን ሶሉሽን ነው። ዋን ሶሉሽናቸውን እናገኛለን። ፓራላል ከሆኑ ኖ ሶሉሽን ነው እና ኦቨርላፕ ካደረጉ ኢንፋይናይትሊ ሜኒ ሶሉሽን አላቸው ማለት ነው። ሶ እንደ ሂንት የትኛውንም ግራፍ ድረው ለማድረግ ቀድማችሁ ምን ፈልግ አለባችሁ? y እኩል ይሆናል x + b ማስቀመጥ ኢኩዌሽኑን። ከዛ በኋላ ለእያንዳንዳቸው ኢኩዌሽን x ኢንተርሴፕት እና y ኢንተርሴፕት መፈለግ። ከዛስ ስሎፕ መፈለጋችሁ ምንድነው የሚረዳችሁ? አንደኛ ግራፉን ዲሳይድ ለማድረግ ኢንክሪዚንግ ነው ዲክሪዚንግ ግራፍ ነው የሚለውን ዲሳይድ ለማድረግ፣
ሁለተኛ ስሎፖቹ ተመሳሳይ ከመጡ እኩል ቫልዩ ከመጣባቸው ግራፉ አይዘር ምንድን ነው አይዘር ኦቨርላፕ ነው የሚያደርገው ኦር ፓራለል ነው የሚለው ለመወሰን ይጠቅማቸዋል ማለት ነው።